ሰላም ሰላም እንደናችሁ ላይ ዛሬም እንግዲህ ባበደና ለየት ባለ ቪዲዮ ተመልሼላችሁ መጥቻለሁ። ያው ሁሌ ሪያክሽን ቪዲዮ በዛና ስንት አመት ሙሉ ሪያክት አደረግን። ስለዚህ ለምን ለየት አላረገውም ብዬ እስቲ ስንት አመት ትግረኛ ቪዲዮ ለምቻለሁ፣ ፊልሞች አይቻለሁ እና ደግሞ እዚያውን የምኖርበት አካባቢ አዲስ አበባ ውስጥ ማለት ነው ያው ኤርትራውያን ትንሽ ይበዛሉና በዛ ይላሉ። ስለዚህ እስቲ ምን ያህል ትግረኛ ችያለሁ የሚለውን ልፈተን ነው። አንድ ጓደኛዬ ያለች እሷ ደግሞ ያው አማርኛ ትንሽ ትችላለች፣ ግን ትግርኛ ነው በደንብ የምትችለው። ራሷን ትነግራቸዋለች፣ ታስተዋውቃቸዋለች። ቪዲዮ ላይ መግባት ስለማትፈልግ ነው። አንቺ ራስሽን ንገሪያቸው፣ አስተዋውቂያቸው። ሰላም ከም ያለሁም ሰላም ዲሁም ሽመይ ራሄል ይባሃል ማለት ኣብዚ ቪዲዮ ገለኻት ስለዚ የደለኸ ሎማዓንቲ ንኸፍሉ ትግርኛ ክንፍትኖ መፅና ኣለና ማለት ዘረባ ከዓ ብዙሕ ስለ ዘይክእል ቅሬታ ዋይ እዛ በቃ ጽቡቅ ዲያ ጽቡቅ ይው እና ያው ሰው ጥያቄዎችን ትጠይቀኛለች። ያው ማለት ቃላቶችን ያን ያህል ፐርፌክት አይደለም። እኔ ፐርፌክት ሳይሆን መስማት ይሰማው ነው በደንብ አሁን ግን ያን ያህል ስለማልችል እስቲ ምን ያህል ቃላቶችን እችላለሁ እና ደግሞ አንዳንድ አረፍተ ነገሮችን ትጠይቀኛለች። እሱንስ ምን ያህል እችላለሁ የሚለውን ለማፈተን ራሴን አንዳንዴ ማፈንተት ጥሩ ነውና ብቻ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ወደ ጥያቄዎቹ እንገባለን። እሺ ክፍሌ አይትስማዕን 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 አይሰማኝ አይትስማዕን አይትስማዕን አይሰማኝም ጎበዝ አይሰማኝም እኮ ታዲያ መጀመሪያም እኮ እንደዚህ ነው። ያው ፐርፌክት ሆነሃል ጎበዝ። በአንድ ጥያቄ እንዴ ከይሃርመካ 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 አላውቅም። እንዳልመታ 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 በጣም ከቲ እንታይ ገይረ እንታይ ገይረ እንታይ ገይረ እንታይ ገይረ ምን ተፈጠረ? እንታይ ገይረ አይ ገይረ ምን ተፈጠረ? አይ ምን አርጌ ምን አርጌ ምን አርጌ ገይረ ማለት አርጌ ነው እንዴ? አርጌ እንታይ ገይረ ምን አርጌ። ኦኬ ምን ተፈጠረ ማለት ምንድን ነው? እንታይ ከሆነ እንታይ ከሆነ ጥሩ አንድ አተናል ዋን ሚስ አርገናል። እንግዲህ የመጀመሪያው መልሻለሁ። የመጀመሪያ መልሰሃል፣ ሁለተኛው አልመለስክም፣ ሶስተኛም አልመለስክም። አሁን ሶስተኛ ጠየቅኩ። ምን ብል እንታይ ገይረ ያ ከያርመካ ኦኬ ሁለት ጥያቄ ሚስ አርገናል። እሺ ሶስተኛ አራተኛው ጥያቄ ላይ አይፈለጥኩም አላወኩም። ጎበዝ ተመልሰዋል። ቦምቦ ክላስ እሺ እሺ አምስተኛው ላይ የምንሄደው ጸገም የቡሉን ችግር የለም። ጎበዝ ስንት መለስኩ? ሶስት መልሻለሁ፣ ሁለት አጥቻለሁ ከአምስት ጥያቄ ጋይስ። እሺ ስድስተኛው ኪሂድካኒ 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 ተነስ እንዴ ነው ኪሂድካኒ እንሂድ ኪሂድ እንሂድ ነው ወይ ሂድ ኪሂድካኒ አላውቅም። ካድከኝ ኪሂድካኒ ነው ኪሂድካኒ አላውቅም በእውነት ካድከኝ። አንቺ የከባድ እኮ ነው እግዚአብሔር ይሄንን እንዴት ላቀ ይችላል? ቀስ በቀስ ትችላለህ። እሺ ወደ ሰባተኛው ጥያቄ እንሂድ። አነ ግን ይፎቶ ካየ እኔ በጣም ነው የምወደው። እስኪ ድገምልኝ። አነ ግን ይፎቶ ካየ እኮ እኔ በጣም ነው የምወደው። እኔ ግን በጣም እወድሃለሁ። ያው ነው እወድሃለሁ ተመሳሳይ ነው ዝም ብለው መልጆ ነው። እሺ ወደ ስምንተኛው ጥያቄ ስንት ጥያቄ መለስኩ? ከሰባት ጥያቄ ሰባት ጥያቄ አራት ጥያቄ መልሻለሁ፣ ሶስት አልመለስክም። ያቅስ እሺ ወደ ስምንተኛው ነው ሰባተኛው ነው የምንሄደው። ስምንተኛው ሎማዓንቲ አይመጽን ሎማዓንቲ አይመጽን ሁለተኛ አልመጣም። ሎማዓንቲ አይመጽን ጎበዝ ትንሽ ነው የቀረ። ሎማዓንቲ አይመጽን ሎማዓንቲ ሌላ ጊዜ እመጣለሁ። ሌላ ጊዜ አልመጣም። ትንሽ ነው የቀረ። ሎማዓንቲ በቃ እኔ ልመልስልህ። ዛሬ አልመጣም። ሎማዓንቲ አይመጽን ካለ መዓልቲ አይመጽን ካለ መዓልቲ ሎማዓንቲ አይመጽን ሎማዓንቲ ኮነ ዛሬ ነው። ሎማዓንቲ ኮነ ዛሬ አልመጣም። ኧረ ጎበዝ ነኝ እናትዬ። ጥሩ ነው። ወደ ዘጠነኛው ጥያቄ ነው የምንሄደው። እሺ አራት መልሻለሁ፣ አራት አልመለስኩም። ተጠፋፊና
ተጠፋፋን ተመሳሳይ ነው ተጠፋፋን ቀላል ጎበዝ እሺ 10ኛ ቀጻሊ ሰሙን ንራኸብ ቀጻሊ ሰሙን ንራኸብ ቀጻሊ ሰሙን እንራከብ ቀጣይ ሳምንት እንገናኝ ጎበዝ ማርያም የምር ቦምቦ ግላ ጎበዝ ናል እሺ 11ኛው ጥያቄ እምንቲ እየ እምንቲ እየ እየ እምንቲ እየ አምናለሁ እምንቲ እየ ታማኝ ነኝ ታማኝ ነኝ ነኝ አምናለሁ ማለት ነው ያምነካ ኦኬ እሺ እንደርሽበታል ቢያንስ እምነት እንደሆነ አውቃለሁ እምንቲ የምትለዋ እሺ 12ኛው ክትጽብቂ 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 ጠብቅሻለሁ ክትጽብቂ ምን ነው ያው ጥያቄ ነው ጠየቁ ቆንጆ ነሽ አይደለም ትንሽ ነው ወደዛ እየተቀራረብኩ ነው ክትጽብቂ ወደ ቁንጭና ውበቱና ቆንጆ ነሽ በቃ ልንገርህ ስታምሪ ማለት ነው ክትጽብቂ ማለት ስታምሪ ግዴታ እኮ ቃል በቃል መመለስ የለም ይኸውልሽ ማማር ቁንጅና ውበት ምናምን ተመሳሳይ ነው አይደል አይ ግን እሺ ውበት ምንድን ነው ለምሳሌ ውበት ምንድን ነው በትግርኛ ውበት መልክ ውበት ማለት መልክ እሺ ማማርስ ማማር ምጽባቅ ቆንጆ ደግሞ ጽብቅቲ ቆንጆ ጽብቅቲ አንቺ የተለያየ ይሄ ግን ክትጽብቂ ስታምሪ እሺ መልክዕኺ ማሪኹኒ መልክሽ ማራከኝ ጎበዝ እሺ ናይ ልበይ ጅግና የልቤ ጀግና ነው የኔ ልብ ጀግና ነው ናይ ልበይ ጀግና የኔ ጀግና ነው የኔ ልብ ጀግና ጎበዝ አረ የልቤ ጀግና ትንሽ ነው የልቤ ጀግና ዘሴም ነው እኔ አንድ ባንድ ስለፈታሁት ነው ጎበዝ ነው የኔ ልብም የልብ እሺ አሁን ደግሞ ሌላ ጥያቄ ንስኺ አንቺ ጎበዝ ንዓኻ አንተ ንዓኻ ኦኬ ንስኻ ነው አንተ ንስኺ አንቺ ንዓኻ ማለት ላንተ ኦኬ ንዓኺ ላንቺ ጎበዝ ናትኪ ያንቺ ወይም የራስሽ ያንቺ ያው ዘሴም ነው መልሼዋለሁ ኮፍ በል ቁጭ በል ጎበዝ ማርያም የምር ጎበዝ እሺ ንምንታይ ደሊኻኒ ንምንታይ ደሊኻኒ ለምን ነው ደሊኻኒ ንምንታይ ደሊኻኒ ለምን ፈለከኝ ጎበዝ ማርያም ለምን ፈለከኝ ኦኬ ከዛርበኪ ተናገሪ ትንሽ ከዛርበኪ ልናገር ላናግርሽ ከዛርበኪ ያ ተመሳሳይ ነው ግን ያ ስማ ተናገሪ ላናገር ኦኬ ኮፍ አይብልን አልቀመጥም ነው ቁጭ አልልም ያው ነው አልቀመጥም ነው ባማ ግን እንትን መጠበቅ አለብህ እንዴ ምኑ ኮፍ አይብልን እኮ በአማርኛ እኮ ቁጭ አልልም አትይም እኮ አልቀመጥም ነው የምትይው እንጂ እሺ ደህና ነኝ ሱቅበል ዝም በል ነው ጎበዝ እየሆንክ ነው እሳት ሆነ አይትርአይኒ አትኝ ጎበዝ ማርያም ጎበዝ ነው እሺ ክመጽእ አይክእልኒ ክመጽእ አይክእልን አልችልም ጎበዝ እሺ ዋና እኔ እንጃ ነው ያ ጎበዝ አይትመጽን አይትመጽን አልመጣም ወይ ማትመጭን አትመጣም መጀመሪያ መልሰህ አትመጣም አይደለም እንደው መጣ እንዴ ዝም ብለሽ ትንሽ ሕጂስ ደኺምኒ አሁን ደክሞኛል ዛሬ ደክሞኛል አሁንስ ደከመኝ ያው አሁን ደክሞኛል ታዲያ አይደለም ለምን ትይኛለሽ ልክ እኮ ነኝ እንዴ በእጅህ ግደፈኒ
በእናትህ ተወኝ። ንገረኒ ንገረኝ። ግደፈኒ ተወኝ። አይተጨነቀኒ አታጨናንቀኝ። ለከለኛ እግዚአብሔር ፐርፌክት ነምበር 1 ክፍልዬ ኮፍ በል። ወይ ቀደም እኮ ኮፍ በል እኮ ቁጭ በል። ክፍልዬ ቁጭ በል። እሺ ምሳሕ በሊዕካ ዶ እማዓንቲ? ዛሬ ምሳ በልተሃል ነው? ያ ጎበዝ። እሺ ኧረ ተለመደ ነው የምላችሁ። በስመ አብ ትግርኛ ተለመደ። ጎበዝ ኮንካ ኣለኻ። ጎበዝ ሆነሃል። ማይ ሰቲኻ እማዓንቲ? ዛሬ ውሃ ጠጥተሃል? ማይ ውሃ ነው? ማይ ውሃ እኮ ዛሬ ውሃ ጠጥተሃል? እሺ ጽባሕ ንኺድ ጽባሕ እንሂድ። ጽባሕ ንኺድ አበይ ነገ እንሂድ ማለት አበይ ጽባሕ ንኺድ አበይ ያ ጋይስ የዛሬ ቪዲዮዎች ይሄን ይመስል ነበር። አይ ፈታ ዘና ትሉበታላችሁ ብዬ አስባለሁ። እንዴት ነው እናንተ ደግሞ ኮሜንት ላይ ንገሩ። ለምጃለሁ ጥሩ ላይ አይደለም ነው እናንተን ለምጃለሁ አሪፍ ላይ ያለው ብዬ አስባለሁ። ብቻ ኮሜንት ላይ ሀሳባችሁን እፈልጋለሁ። በሚቀጥለው ደግሞ እንዲህ አይነት ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ አሳውቁኝ። እዚህ በጣም ብዙ ኤርትራውያን አሉ፣ ብዙ ሬስቶራንቶች አሉ። ብቻ ወጣ ብዬ ከኮሚኒቲው ጋርም እስቲ ያለኝን ነገር አሳያችኋለሁ ብዬ አስባለሁ። እናንተ ላይክ ሰብስክራይብ ማድረጋችሁን እንዳረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ባይ